እሺ አይደለ 50,000 ብር ነው የደረሰኝ። 50,000 ብር እውነቱ ነው። ምንድነው እንጂ አሳቲም እንዴ ምን ይቀልንም የሚቀልጂው እንዴት ይዛችሁት ነው? ደግሞ አይሰራም። አንዴ ከተቀደደ በእናትህ ምን ይቀልንም እዚህ ቁጥሩ ነው የሚመጣው። እስኪ ሊያው ያመረክ ነው እንዴ? ይሄው 50,000 ብር እኮ ነበር የደረሰኝ። ምንድነው እንደዚህ የምታደርጊው? ወይኔ አንተ ምን አቀስምሽ? የትኛ ጨለምሽብኝ? አረብናሽ የምር ለቅሽም ትከፍያታለሽ እንዴ? እንደዚህ ቀለሰ ነው አንቺ ቀስምሽ ያቀለለ ምን ይቀልንም የሚቀልጂው? ቀስብት ምን ችግር አለ? አንተ ምር ደርሶ እኮ ነው። አንቺ ሷም እንደነገጠችው ሰላም የዩቲዩብ ቤተሰቦቼ ሁላችሁም እንዴት ናችሁ? በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። ትንሽ ሰሞኑን ከዩቲዩብ ላይ ጠፍቼ ነበረ። አንዳንድ ነገሮች እንግዲህ በዩቲዩብ ውስጥ ተፈጥሮ ስለነበረ ባለመመቻቸት በአንዳንድ ነገሮች ምክንያት ወደ ዩቲዩብ በቪዲዮ መምጣት አልቻልኩም ነበረ። ያለውን ሁኔታ ያያችሁት ሰዎች አይታችኋል። ትንሽ ከባድ ነበር ለእኔ፣ በጣም ነበረ ጉዳዩ ለእኔ ከበድ ያለብኝ ምናምን ነገር፣ ግን ያው እንደምንም ቻሌንጁን በምንም አድርጌ አልፌዋለሁ ማለት ነው። አሁን ዛሬ ግን በሱ ሳይሆን በጣም ደስ ብሎኛል። እንግዲህ ሳይደግስ አይጣላም አይደለም የሚባለው። አሁን ላይ በጣም እንግዲህ በረከት ከሰማይ ዱብ ብሎብኝ ምናምን ነገር ነው። በጣም ደስ ብሎኛል። ዛሬ በጣም ተደስቼ ነው በእናንተ ፊት የመጣሁት ማለት ነው። ማለት ዛሬ ከጓደኞቼ ጋር አብሬ ቪዲዮ ለመስራት አስቤ ነበረና ምናምን ነገር ወደ እነሱ ሎተሪ ቆርጬ ነበረና እስቲ ምናልባት ከደረሰኝ ምናምን ነገር ብዬ ቼክ አረኩኝ ማለት ነው። ቼክ በማድረግበት ሰዓት ላይ ብደርሰኝስ ማለት አልጠበቅኩኝም ምናምን ነገር። አንደኛ ዕጣ ምናምን አይደለም የደረሰኝ፣ ግን በሎተሪ ድል ደርሶኛል ማለት ነው። እና በጣም ደስ ብሎኛል ከምነግራችሁ በላይ። እንግዲህ ምን ብዬ ራሱ ስሜቴን መግለጽ እንዳለብኝ እንዴት አርጌ ማውራት እንዳለብኝ ራሱ እያቃተኝ ነው። በጣም ደስተኛ ነኝ በአሁኑ ሰዓት ላይ። እንግዲህ አንዳንድ ሰዎች ገንዘብ ደስታ አይሆንም ይላል። እንግዲህ ይሄ ገንዘብ ስመጣ እኔ በደስታ አድርጎኛል ማለት ነው። በጣም ደስ ብሎኛል። እንግዲህ እኔ እንደዚህ ደስ እንዳለኝ ለእናንተም ደስ የሚል ነገር ፈጣሪ ይስጣችሁ እላለሁ ማለት ነው። እና ይህን ደስታዬን ሌላ ነገር ለመስራት ነው እንደነገርኳችሁ፣ ሌላ ቪዲዮ ከጓደኞቼ ጋር ለመስራት እየሄድኩኝ በነበረበት ሰዓት ነው ይሄ ነገር የተፈጠረው። እና በጣም ደስ ስላለኝ ከነሱ ጋር ደግሞ ለምን አንድ ነገር አልሰራ ምናምን ነገር ለነሱም እጄ ደስታዬን ለምን አላካፍልም ምናምን ነገር፣ ያኛውን ሀሳብ ሳይሆን ይሄኛውን አዲሱን ማለት ነው ለመስራት አሰብኩኝ ማለት ነው። ሄጄ ከነሱ ጋር አንዳንድ ነገሮችን የእነሱንም ሪያክሽን አስቡት። ያለውበትን ቻሌንጅ ምናምን ነገር ህይወት ትንሽ ከበድ ብላብኝ ነበረ። እሱ ምናምን ነገር ስለሚያውቁ አሁን ደግሞ ምን ሊሰማቸው እንደሚችል አስቡ። የሆነ ነገር እነሱ እኔን ለማገዝ በብዙ ነገር እየጣሩ ነበረ። አሁን ላይ ግን ምን መጣ ማለት ነው? የሆነ ነገር መጣ ወደ ህይወቴ። ስለዚህ በጣም ደስ ይላቸዋል መቼም። እንግዲህ እንዴት እንደሚያደርጉኝ ምናምን ነገር ሪያክሽናቸው ምን ሊሆን እንደሚችል መገመት አልችልም። ከእናንተ ጋር እንግዲህ አብረን የምናየው ይሆናል ማለት ነው። እና ሄደን ከነሱ ጋር ምን አይነት ሪያክሽን እንደሚኖራቸው ምናምን ነገር አብረን ከካሜራማኔ ጋር እናያለን ማለት ነው። አሁን እኔ መጥቻለሁ። ኧረ በእናታችሁ በጣም ደስ ብሎኛል። ሰዓቱን አይተኸዋል? ግን የምስራች አለኝ እባክሽን። አንቺ ደግሞ የምስራች አለኝ። ወላሂ አረፈድክ እኮ ሰዓት ይረፍዳል እንዴ? ሰዓት እባክሽን። አንቺ ደግሞ ሰዓቱን አምጥኛለሽ እንዴ? እኔ እዚህ ላይፌ ተቀይሮ ምናምን ነገር ደስ ብሎኛል ምናምን ነገር። አንቺ አዎ በጣም ደስ አለኝ። የምሬን ላይፌ ተቀይሮ። በእናትህ ቪዲዮውን እንስራና ቶሎ ነው መሄድ አለብኝ። ቁጭ በይ በነግርሽ ደስታ አለ። ያዥ ማይኩን ያዥ
ምንድን ነው የምታወራው? ያቺ ቆይ በጣም ቪዲዮ እየሰራ ነው። አንቺ ደግሞ ትቀልጃለሽ እንዴ? እሺ ቁጭ በይና ይሄ ምን ይመስላችኋል? ሎተሪ አይደለ? ምን የተፈጠረ ይመስላችኋል? ደርሶኛል እንዳትለው። የወሬ ነው። በጣም ደስ ያለሽ ሎተሪ አይደለም? በጣም ደስ ብሎኛል። ታውቃላችሁ እንግዲህ ከዚህ በፊት እንዴት ተቸግሬ ምናምን ሰሞኑን ያለሁበት ሁኔታ ምናምን ነገር እኛም ተቸግረናል። እንደዛ አይደለም። በጣም የምር ታውቂያለሽ፣ የቤት ኪራይ አለብኝ፣ ምን መኪና ምናምን ተበላሽታለች ምናምን ነገር በብዙ ነገር እንትን ቻሌንጅ ውስጥ ነበርኩኝና ማለት ነው። አሁን በአጋጣሚ ነው ቲክ ባለ ገብቼ እዚህ ጋር ሁኚ። ቆይ አይ ነው አዳምጪኝ። እኔ ምንም ነገር አይሰማኝም። ምንም ብትይ ታወሪኝ አልሰማሽም። ትናንትና ማለት ነው ሎተሪ ቆርጬ ማለት ትናንት አይደለም የቆረጥኩትን ሎተሪ አንስቼ እንደዚህ እያየሁት ነበር ምናምን ብደርሰኝ ምናምን ነገር እያልኩኝ እያሰብኩኝ ምናምን ነገር ነበር ማለት ነው። ከዛ ዛሬ ጠዋት ላይ ላይክ እናንተ ስትደውሉልኝ ምናምን እናሰብኩኝ ቼክ ለምን አላደረጋትም ምናምን ነገር ያው ቪዲዮ ለመስራት ምናምን ነገር ተከታተል ነበረ። ከዛ ከመሄዴ በፊት ምንና ላይ ምናምን ነገር ብዬ ቲክባ ቴሌግራም ቻናል ላይ ምናምን ገብቼ ያለውኝ እና በጣም ነው ደስ ይላል። ምንድን ነው ፕራንክ ያረከለ እንደተባለ ነገር የለም። እሱን ቀልድ ነው አሁን ቀልድበት ብቻ ደስ ብሎኛል በጣም እሱን ደስታዬንም ለማካፈል ነው የመጣሁት። ይሄኛው ማለት ነው እዚህ ጋር ይሄ አይደለ 50,000 ብር ነው የደረሰኝ። 50,000 ብር እውነቱ ነው ወይ? ምንድን ነው እንጂ አሳቲም እንዴ ምን ይቀልንም የምትቀልጂው እንዴት ይዛችሁት ነው? ደግሞ አይሰራም። አንዴ ከተቀደደ በእናትህ ምን ይቀልንም ቁጥሩ ነው የሚመጣና ሳይተን ተስሯል። እስኪ ሊያው ያመረከ ነው ደጭ ይሄ 50,000 ብር እኮ ነበር የደረሰኝ። ምንድን ነው እንደዚህ የምታደርጊው? ወይኔ ምን አቀስምሽ? አንተ ያመረከ የትኛ ጨለምሽብኝ? አላውናሽ የምር ለቅሽም ትከፍያታለሽ እንዴ? እንደዚህ ቀላል ሰማው አንቺ ቀስምሽ ምን ይቀልንም ቀልጂ ቀስ ብትይ ምን ችግር አለ? አንተ ምር ደርሶ እኮ ነው። አንቺ ሷም እንደነገጠች እኔ ደስታዬን ላካፈላችሁ እቺ ይሄው እቺ እሺ ቁጥሩ ካለ ምናልባት ሎተሪ የሚለው ታተቀደደ ቁጥሩ አይደለም። አንዴ ከተቀደደ ደግሞ አይሰራም። ሎተሪ ከተቀደደ አይሰራም። ወይኔ ባላ ማለት እንዲመገጣጣም አንችልም። በቃ አንዴ ከተቀደደ አይሰራም። የምር 50,000 ብር እኮ ነው። እኔ ስንት ነገር አደርጋለሁ ብዬ አንቺ ምን ይቀልድ ነው? ምንድን ነው የምታደርጊው? እኔ ፕራንክ ያርክ መስሎኝ እኮ ነው። ፕራንክ አይደለም ብዬ ነግሬሽ የለ እንዴ? አይ ማለት እንዴት ይዛችሁት ነው ሊቀደድ ይቻላል? እንደዚህ አንቺ ባላ እኔ ምንድን ነው የምናደርገው ነው ማለት አይሰራም። እንዴ አይሰራም። ምንድን ነው የምናደርገው? እኔ ምንም በቃ ምንድን ነው የምናደርገው? የምር እኔ አልሰማም። እኔ እንደዚህ ቀልድ አልሰማም። እኔ ምን አይነት ፕራንክ መስሎኝ ነበር። ይሁን እሺ፣ ደውለህ ጠይቅ እንዴት እንደሚደረግ አውቃለሁኝ። ከዚህ በፊት እንደዚህ ተቀበለ። እኔ ሰላነቱ ደግሞ አላውቅም እኮ ካላወቅሽ እኮ እኔ ምን አለ ሰጥቼ ያሳይሽ ነበር። ምንድን ነው እንደዚህ የሚያስቸኩልሽ? እሺ እንደሚሻለው እኔ ምንም አልፈልግም። ብሬን ነው የምፈልገው። ይሄው እንደደረሰኝ በደንብ ራስሽ ቼክ አድርጊ። እኔ እንደዚህ ቀልድ ማለት ያማል ማለት እና ታዲያ ምንም እንደዚህ ቀልድ የምር ደስታዬን አጨልመሽብኛል። እኔ ምንም አልሰማችሁም። ለካ ማለት ሎተሪው ቢወጣልህ እንትን ምን ይችላል አይታወቅም። ምን ይላል? አንቺ ደግሞ ያሰራበት ገንዘብ ምንም እንትን ላይ አሁን ተረጋጋስ ቢሆን ያልሰራህበት ብር እናንተ ያላለው በብሬ እና በድለኝ በቃ ዝም ብሎ ይመጣ እኮ ይሄ እኮ ቢያንስ እኮ ስንት ነው የቆረጥከው? እሺ እንዴ ስንት ስቆርጥ ታዲያ ማለት ከፈይኩ ማለት ነው ታሰር እና መጣና እንደዚህ ነገር ታሰር። አሁንም የደረሰው ሰው ከዚህ በፊት አይቻለሁኝ። አሁንም እኮ መያዝ ነው በቃ እንዴት ነው የሚደረገው? እሺ እንዴት ነው የሚደረገው? ምንም ማለት በቃ እንዴት ማርጊ በቃ እኔ ብሬ ነው የምፈልገው። እንዴ ተረጋጋ። ፊቱ እኮ ያየረ ነው ማለት ተረጋጋ። ሲጀመር አብረን እኮ ነው ያለናት። እኔ 50,000 ብር ካንቺ ወስጄ በጣም ምንድን ነው የምልሽ? እንደዛ እኮ ነው ጥፍት እኮ ነው ያልሽኝ። ምንድን ነው የምጣፋው? ያማል እንዴ? እኔ ከታወቅኩኝ ታዲያ እንዴ? እኔ እኮ ሳላቅ ነው የቀደድኩት እኮ የሆነ ነገር ማለት የሚለጣጠፍ ነገር ካለ ወሬ ደርሶኛል። ደስ ብሎኛል እኮ እሺ ምን ላድርግ እንዴ? እኮ ነው ያለሁት ሳላቅ ነው እያወቅኩኝ ነው የሰራሁት። ሳታውቂ ነው ግን እየነገርኩሽ ነው። ለሰው ብለሽ ስለማሰሚ ነው። ሳብሬ ዳል ታድርግኝ ያሟል ትላለች እና አንቺ እኮ ተረጋጋ። አንቺ ዝም በይ በቃ ነገር አደባልቂ። እኔ ምንም አልፈልግም። ሎተሪ
እንደቀደረሽ አግነሽ ሙሰጂ ምንም አድርገሽ ወስዳስ እኔ ምን አገባኝ? መለከተኛ ተረጋጋኝ። ምክንያቱም አንተ ቢደርስህ ራሱ እናንተ ላይ ሆን ይችላል። ምክንያት አለ የተቀደደበት። እኔ እንደዛ አስቤ እኮ ተረጋጋ። ምን ሆነ ነው አንተ እንዴ? ማረባው አላ ይሁን ነገር እናደርጋለን። ወይኔ ጉዴ ፈላንቺ ምንድን ነው ራሱ የቀደርሽው? እንዴ ንኪታሙኩኝ አለሽ እንዴት እንድትቀደዱ ዊፊም ባላ እያለቀስክ እንዳይሆን አረበን እሺ 50 ሺህ ብር እኮ ነው ምንድነው ህይወቱ የሚጨልመው ፈላልች ወላሂ ይቅርታ ነው ያላወቅኩት ፊም ይቅርታ ከጄ ገባል ይቅርታ እሺ ምንድነው የምናደርገው ታረሳ በቃ ይሄን ነገር ቢወጣ እንኳን ማለት ነው ላንተ ላይ ሆነ ይችላል በቃ አልፈቀደለት ላንተ ፈቅዶልኝ ማውጣልኝ እሱ ነው ተቀደደች እኮ እንድትጓጓ ነው በቃ እንዲያጓጓ ነው እንጂ ላንተ ይሆን ኖሮ ይቀርታል ምንም ነው ወጓኝ ነገር እኔ ሎተሪውን ተሰደው አንተ ረባላ እንደዚህ ታጣልከስ ወይኔ ጉዴ አንተ ምን ሆነሃል? ቆይ ተረጋግተን እናስብ። ምን ሆነሃል አንተ? ያማል እንዴ? ተረጋግሻው ተቀደደ በቃ እኔ ምን ውስጥ እንዳለው እኔ እንደሆነ አስብ በቃ ምንም በጭንቅላት እንደዛ ታስብ ማውራት ሰበጣም ጭበኝ ደርሶኛል እኔ ምንድነው በቃ ደረሰ ተቀደደ ምን ይስተምን ተበሳዳል ራስሽ ላይ ደርሰሽ እንደሱ ታለሽ በቃ ለኔ ያልሆነ ነገር ምንም አይደለም ገባ አይደለ ምክንያት አለ የተቀደደበት ህይወቴንም ሊያጠፋ ይችላል አታውቅም እናንተ ሎተሪ ደርሷቸው የሞቱ ሰዎች እኮ አሉ ስለዚህ እናንተ ላይ ሆነው እኔ አልሞትኩም እኔ በህይወት አለሁ አልሞትኩም እና አሁን ልትሞት ነው እየለቀቅሽ እኔ አልሞትኩም ቅርታ በቃ ምን ያታወቅኩ እሷን ቸገደለች አንተ ምን ማለት ወይ ነው ጉድ እሷን አላወቀችም ግን እንዴት አርጋችሁ ራሱ እንዴት ተርቦ ሊቀርብ ምን አውጪ ሲጀመር ይኸውልህ ፕራንክ ነበር ይመስለኝ አላው እኔ እንደዚህ አይነት ቀልድ አልቀልድም በቃ እሺ ተረጋጋ ወደ ራስ ተመለስ እንዴት ነው ወደ ራስ የሚመለሰው በቃ አለፈ ተቀደደ አካውንት እኮ ከዜሮ ወደ 50 ሺህ ከዛ ዜሮ ከዜሮ 50 ከዜሮ ወደ 50 ሺህ ከፍሎ 50 ሺህ ድጋሜ ዜሮ ታስገብኛለሽ በቃ ተረጋጋ አልኳት በእናትሽ ያራንድ ቢው በእናትሽ ነው ይጨነቀኝ ምን ነው ሲያረስኝ አልወድም አሁን ወደ ስለ ምትዩ ነው ያንድ ቢው ምን ነው ስለ አንቺ ራሱ እንዴ የተማጥጃ ሲጀመር ቪዲዮ ልሰራለን ብለው ተደርጎ ተረጋግሽ ወይ ማን ብቻ ይሆን ብሩን ተከፈለሽ ራፊ ምን ከታምጥቼ ነው የምከፍለው እሺ ምን ተረጋጋሽ እኔ እንደ ብዬ ነው የምረጋጋው እንደ ብዬ ነው የምረጋጋው እሞታለሁ እሞትስ 50 ሺህ ብር አይቻልም እኔ አይቻልም 50 ሺህ አይቻልም በስንት መከራ እንጂ መስራታችን በደረይ ዱብ ብለውብኝ አሁን ነበር ፊልም እያሰራኝ ነው አለው ቁጭ ብለሽ በስነ ስርዓት እናወራለን ቁጭ ብለሽ እዛ ቁጭ ወደፊቱ ተቀያየረ እኮ ጭራሽ ቁጭ በይና እናወራለን ቁጭ በይ ይሄን ያለው የቀየረ ማለት ነው ስሚ እንጂ በመጀመሪያ ወደ ራስ ተመለስ አይደል እንጂ አንቺ እንዴት ነው የአንድን ሰው ሎተሪ ደርሶ ደስታውን ለመግለጽ አንቺ ጋር ይመጣው ዋን እያስፈራኝ ነው ወላሂ እያስፈራኝ ነው እንዴ ምን አለ አንተ ምንድነው አልገባኝም እንደው አልገባኝም እኔ ስለነቶር ራሱ ማውቀው ነገር የለም ስለ ሎተሪ ላታውቂ ትችያለሽ ግን ስለዚህ እንዴት ነው ማትረጂ ለማንኛውም ስሚ እኔም አውቃለሁኝ እኔ ቁጥሩን አንድ ላይ ላሳያችሁ እችላለሁ የደረሰኝ ምናምን ነገር ግን ስሚ ግን ማለት ባለፈው ዕለት ያደረግሽኝ ታስታውሻለሽ አይደለ አደረግኩት ነው ጭራሽ እሱንም ረሳሽው ምን አልኩት
ረሰት ይባል ቢሄድ ነበር አንቺ እና ፕራንክ ነው ይዛ ይፋል እንደደ አንቺ ብቻ ነሽ እኔ እንደዛ አስለቀሰሽኝ ደምባ አንጀቴ ቅቤ የጠጣው ማለት ነው። ባለፈው በቃ ቁጭ በይ ተይው። አንተ እራሱ ምን ሆነህ ነው እንዳስደነገጥከን እኮ ፊት ተቀያየረ ጨረሽ መደንገጤ የምር በጣም እንግዲህ ቤተሰቦች ሰርቼላታለሁ እንደዛ አስለቅሳኝ ምናምን ነገር ባለፈው ማለት ነው። አሁን ደግሞ የኔ ተራ ሆኖ በደንብ ነው የሰራውላት ማለት አልጠበቀችም ነበር እንደዚህ ይሆናል ብላ። መቼም እርግጠኛ ነኝ እንደዚህ ነገር አትጠብቅም። እንዴት ነበር ጠይቀሽኝ ነበር አንቺ? አንደኛ እኔ ስለነቱሪ አላውቅምና 50 ሚል ነገር ጽሁፍ አየሁኝና ከዛ የምር የደረሰ ነው የመሰለኝ የነበረው። ከዛ እዚህ ሲንከባለል ደግሞ ወይ ጉዲ የምር እያሰብኩኝ ነው ማለት በእውነቱ ነው ምናምን እያልኩ እንዴት ነው ብሩን ራሱ ስጭኝ እያለኝ ምናምን ብቻ ብዙ ነገር እያሰብኩኝ ነበርና ስጭኝ ነበር የእውነት ቢሆን ግን ማኔ ኬታም ትቼ ነው የምሰጠክ ስተፈረድላ ብቻ ቀሪዳለ እርሱስ ምን ተሰማ? አይንም አስደንግጣኛል። እንዴ ምን ሆነ ነው ግን በመጀመሪያ ከደሙ ንጹህ ናት እሷ ብዙም እንትን አላለችም። እኔን ነው እንጂ ግን ሲቀደድ በጣም ደነገጥኩ የእውነት ማለት ነው። እኔ ራሱ በጣም ከዛ ደግሞ አንተ እዚህ ጋር ተደፍተህ ያዙ ይልቀቁኝ ስትል ማለት ግን በጣም ደስ ብሎኛል ሁለቱም እንደዛ በመሆናቸው። አንቺን አግኝቼሻለሁ። አንቺ ትንሽ ዛሬ አንቺ ይቀርሻል። እውነት በጣም ደስ ብሎኛል። እንደዚህ አንጀቴ ቅቤን የጠጣው በቃ ቤተሰቦች በጣም እንወዳችኋለን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ። ቻው ቻው።